በ15 ደቂቃ ውስጥ ቆንጆ ኬክ እንሰራለን ዛሬ። ዞና አራት አስኳል እንቁላል፣ አራት ማንኪያ የሚሆን ኮርንፍሎ ወይም የበቆሎ ዱቄት፣ ግማሽ ኩባያ ስኳር አለ፣ ነጭ ስኳር፣ ማንኪያ የሚሆን ቅቤ እኔ ላለችን በትንሿ። ይሄ ደግሞ ጄሊ አራት እንቁላላችንን ሰፋ ያለ ጎድጓዳ ሳህን ላይ እናደርጋለን። ስኳራችንን ቫኒላ እስኪሟሟ ድረስ እንደዚህ እናደባልቀዋለን። ስኳሩ በደንብ መሟሟት አለበት። አሁን በኋላ አቼቶ ስለሌለ ሎሚ እንጠቀማለን፣ የእንቁላሉን ሽታ እንዲያጠፋልን። ዱቄት እናደርግበታለን። ባለቀም በኋላ እዚህ ጋር የፈላ ወተት አለን። እሱን እየጨመርን ቀስ እያልን እያማሰልን እናቀጥነዋለን። እንዳይጓጉልብን ቀስ እያልን ደረጃ በደረጃ ነው የሚጨምረው። ኬክ ደግሞ ያለ ጨው ነው፣ ስለዚህ ትንሽ ጨው እናደርግበታለን። ቀስየን ነገር ወይም የእንቁላሉ ቆሻሻ ካለው እናጣራዋለን። እሳቱ ላይ በደንብ አድርገን ማማሰል አለብን። ወፍረባችሁ በደንብ እጃችሁ ማረፍ የለበትም። እንደዚህ አይነት ቆንጆ ክሬሚ እንደዚህ ወፍር ብሎ ይወጣል። እናንተ በጣም ከወፈረባችሁ ወተት እየጨመራችሁ ትንሽ ማላላት ትችላላችሁ። የሚሆን ቅቤ ያለኝ እኔ ላላ እንዲህ የሚሆን ማንኛውንም ቅቤ ተጠቀሙ። የገበታ ቅቤ ሲገባበት እንዴት እንደሚያምር ይሄ እስከሚቀዘቅዝልን እኔ እቺን ፓትራዬን ስለምወዳት እንደዚህ አይነት ፓትራ ነው የምጠቀመው። ይሄ ቢስኩት የትኛው ሱቅ ላይ ታገኙታላችሁ። እንደዚህ በእጃችሁ ቢሰባበር ያደርጋል። ማስተካከል ምትፈልጉ መጨመር ትችላላችሁ። ኦሪዮ፣ ሌቶስ የተለያዩ የሚጣፍጡ ብስኩቶች ካላችሁ እነሱን እየጨመራችሁ መስሩ። የበለጠ የኬክ ጣፋጭ ይሆናል። ብስኩት አድርጌያለሁ። ለዚህ ነው ከዛ ኮስታርዳችንን እንደዚህ አድርገን ሁሉም ቦታ ቁልቁል እናደርሳለን። ታርዱ እንደዚህ አድርገን በስፓቶላ ከጥግ ከጥግ እናደርሰዋለን። እዚህ የተዝረከረከው ደግሞ በሶፍታችን ጽድት እናደርገዋለን እንዳይቀር በሶፍት ተደረግ እናደርጋለን። ለቀን ኬክ አልበላሁኝም ላብድ ነው። ከምግብ በኋላ ኬክኛ ቤት ካልተበላ እሺ። አሁን ይሄንን እንሰራለን። ይሄንን በረዶ ቤታችን እናስቀምጣለን እንዲቀዘቅዝልን። ጄሊውን የስትሮበሪ ፍሌቨር ነው የምወደው፣ ቴስቲ ስለሆነ ነው። እሱ እናደርጋለን። መጀመሪያ የፈላ ውሃ አንድ ኩባያ እናደርግበታለን። ግዴታ የፈላ ውሃ መሆን አለበት። እንዲያርገን ካሟሟን በኋላ ብዙ መሟሟት አለበት። ውሃው እያገዘው በደንብ እንዲሟሟ ነው። በቀዝቃዛ ውሃ ወደ አይሟሟ። ስኳር ያስፈልጋል። አቤት ያለ ስኳር አይሆንም። አንድ ኩባያ ደግሞ ያልቀዘቀዘ ኖርማል ውሃ እናደርግበታለን። ሰው ግን እንዴት ያለ ጣፋጭ ይኖራል? እስቲ ንገሩኝ። ሰው ቢያንስ በሳምንት 3 ወይ 2 የጣፋጭ ሳይበላ እንዴት ይኖራል? ቀዝቅዞልናል። እኔ በረዶ ቤት ስላደረኩትኝ በደንብ ቀዝቅዟል። አሁን ጄሊው ፍሪጃችን ውስጥ ቢያንስ ለ40 ደቂቃ ወይ ለ1 ሰዓት ወይ ለግማሽ ሰዓት መቀመጥ አለበት። ከዛ በኋላ ተመልሰን አውጥተን ደግሞ እንዴት እንደሆነ አሳያችኋለሁ። ቀራችንን ደግሞ እንደዚህ አይነት ካፖች ለልጅ ትሆናለች። እዚህ ቀዝቅዞ ቆንጆ ሆኖ ጥግ ላይ እናላቅቀውና ዘርገን ሳህናችን ላይ በጣም በቀዘቀዘ ቁጥር በደንብ እያያዘ ይመጣል። ለሰነፍ የሚሆን የኬክ አሰራር ለሰነፎች ብዙ ፕሮሰስ የሌለው ቤታችሁ ሞክራችሁ አስተያየታችሁን ንገሩኝ። እነዚህ ፈጣን ኬኮች ብዙ ደቂቃ ሳይፈጅባችሁ ቤታችሁ ሰርታችሁ መመገብ ትችላላችሁ። ይጣፍጣሉ። በጣም የሚወደዱ ኬኮች ናቸው። ፎሎ፣ ላይክ፣ ሼር አይረሳ። አበረታቱኝ። ቻው፣ ባይ ባይ።